ብዙዎቻችን ቫዝሊንን የምናውቀው ገና ከልጅነታችን ጀምሮ ነው። እናቶቻችን ለፀጉር፣ ለከንፈር፣ ለእግር መሰንጠቅ አልፎ ተርፎ ለጫማ ማስዋቢያነት ሲጠቀሙት አይተናል። ነገር ግን በውበት ዓለም ውስጥ ቫዝሊን ትልቅ ክርክር የፈጠረ ንጥረ ነገር ነው። አንዳንዶች የቆዳ ተአምር ነው ሲሉ፣ ሌሎች ደግሞ ቆዳን የሚያበላሹ የነዳጅ ተረፈ ምርቶች ናቸው ይሉታል። ዛሬ በዚህ ቪዲዮ እውነት ቫዝሊን ለቆዳ ተስማሚ ነው የሚለውን ሳይንሳዊ ሚስጥር በዝርዝር ነግራችኋለሁ። እስከ መጨረሻውም አብረሽኝ ከቆየሽ የሆሊውድ ዝናኞችና የሀገራችን ታዋቂ ሰዎች ቆዳቸውን እንደ መስታወት እንዲያንጸባርቅ የሚያደርጉበትን ስለጊንግ የሚባለውን የቫዝሊን ሚስጥራዊ አጠቃቀምና ቆዳሽ ቫዝሊንን መቀባት እንደሌለበት የሚጠቅሙሽን 3 ወሳኝ ምልክቶች እነግርሻለሁ። ቫዝሊን ወይም ፔትሮሊየም ጄል ለመጀመሪያ ጊዜ የተገኘው በ1859 ዓ.ም በሮትሼዝ ብሮ አማካኝነት ነበር። የሚገርመው ነገር ሮበርት ይህንን ንጥረ ነገር ያገኘው በነዳጅ ጉድጓዶች ውስጥ ሰራተኞችን ማሽኖቻቸውን ለመቀባት የሚጠቀሙበትን ሮድዋክስ የተባለ ጥቁር ነገር ሲመለከት ይህ ንጥረ ነገር ቁስልን ቶሎ እንደሚያድን ስላየ በላቦራቶሪ ውስጥ በተጣራ ዛሬ የምናውቀውን ንጹህ ቫዝሊን ፈጠረ። ሮበርት በቫዝሊን ላይ የነበረውን እምነት ምን ያህል ጥልቅ እንደነበር ታውቃላችሁ? በየቀኑም 1 ማንኪያ ቫዝሊን ይበላ ነበር ይባላል። እርግጥ ነው አንቺ እንድትበይው አልመክርሽም። ነገር ግን ይህን የምነግርሽን ቫዝሊን በትክክል የምትጠቀሚ ከሆነ ምን ያህል ንጹህና ደህንነቱ የተጠበቀ እንደሆነ እንድታውቂ ነው። ሳይንሱ እንደሚናገረው ቫዝሊን 100% ኦክሉ ነው። ይህ ማለት ቆዳሽ ላይ እንደ ፌስታል ወይም እንደ ላስቲክ ግድግዳ ሆኖ በመቀመጥ 99% እርጥበት እንዳይወጣ ይከላከላል። ቆዳሽ ልክ እንደ ክፍት መስኮት ነው። በዚያ መስኮት ውስጥ ውድ የሆነ የቆዳ እርጥበት ወይም ውሃ በየሰከንዱ ይተናል። ቫዝሊንም ይህንን መስኮት ጥብቅ አድርጎ ይዘጋልሻል ማለት ነው። ነገር ግን እዚህ ጋር ልብ ማለት ያለብሽ ቫዝሊን እራሱ እርጥበት ሰጪ ወይም ደግሞ ሞይስቸራይዘር አይደለም። ብዙዎቻችን የምንሰራው ስህተት ደረቅ ቆዳ ላይ ቫዝሊንን ብቻ እየተቀባን ቫዝሊንን ከመቀባትሽ በፊት ቆዳሽ በውሃ ወይም ደግሞ በሎሽን እርጥብ መሆኑን ካረጋገጥሽ ውጤቱ ድርቀትን አፍኖ መያዝ ብቻ ነው የሚሆነው። ብዙ ሴቶች ቫዝሊን ፊቴን ያፍነዋል፣ ቀዳዳዎችን ይደፍናል ብለው ይፈራሉ። የቫዝሊን የሞለኪውል መጠን ከቆዳችን ቀዳዳዎች መጠን እጅግ በጣም ይበልጣል። ይህ ማለት ቫዝሊን ወደ ቆዳሽ ቀዳዳ ውስጥ ሰርጎ የመግባት አቅም የለውም። ልክ አንድ ትልቅ ድንጋይ በትንሽ ቀዳዳ ውስጥ እንደማይገባው ማለት ነው። ሌላው ቫዝሊን በራሱ ኮሞዶጄኒክ ነው፣ ማለትም ብጉር አያወጣም። ታዲያ ለምንድን ነው ቫዝሊን ስንቀባ ብጉር የሚወጣብን? ሚስጥሩ ያለው ከቫዝሊኑ ስር በምትቀቢው ነገር ላይ ነው። ቫዝሊን ቆዳሽን ሲዘጋው ከስሩ ያለውን ቆሻሻም ባክቴሪያም የሞቱ ህዋሳትንም ጭምር አፍኖ ይይዛቸዋል። ፊትሽን በደንብ ሳታጸጂ ቫዝሊን ከተቀባሽ ባክቴሪያዎቹ በቫዝሊኑ ስር ፓርቲ ያደርጋሉ። ይሄ ነው ፊትሽን በብጉር የሚሞላው። አሁን ቅድም ቃል ወደ ገባሁልሽ ቁም ነገር እንሂድ። ከዛ በፊት ግን ከየት ሀገርና ከተማ እያየሽኝ እንደሆነ ኮሜንት ላይ ጻፊልኝ። ይህንንም ቪዲዮ እስካሁን እያያሹ ከሆነ የቆዳሽን ጤና የምትወጂ ምርጥ እህቴ ነሽ። ስለዚህ እንደዚህ አይነት ጠቃሚና ሳይንሳዊ መረጃ ለሌሎች ኢትዮጵያውያን ሴቶች እንዲደርስ ላይክ ማድረግሽን እንዳትረሺ። አመሰግናለሁ። አሁን ደግሞ ዋናው ቁም ነገሩ ላይ እንመለስ። ስለ ጊንግ ሚስጥር እናውራ። ይህ ዘዴ በአሁኑ ሰዓት ላይ በዓለም ላይ ያሉ ትልልቅ አርቲስቶችና ሞዴሎች የሚጠቀሙበት ድንቅ ዘዴ ነው። ይህም ፊትሽን በደንብ ታጥበሽ እርጥበት ስጪ፣ ክሬምሽንም ተቀብተሽ በመጨረሻም በላዩ ላይ በጣም ቀጭን ቫዝሊን ተቀብቶ መተኛት ማለት ነው። ይህ ዘዴ ቆዳሽን ልክ እንደ ሕፃን ልጅ ቆዳ ይለውጠዋል። ምክንያቱም ሌሊቱን ሙሉ ቆዳሽ እርጥበት እንዲመጥ ስለሚያደርገው። የቆዳችን እርጥበት ሌሊት ላይ በከፍተኛ ሁኔታ ይጨምራል። ቫዝሊን ደግሞ ይህንን ጉድለት በ98% ይቀንሰዋል። አስቢው፣ ጠዋት ስትነሺ ፊትሽ እንደ ቅቤ ለስላሳ ሆኖ ስታገኙ የሚሰማሽን ደስታ። ነገር ግን አንቺ ቅባታማ ቆዳ ወይም ኦይሊ ስኪን ካለሽ ይህ ዘዴ ለአንቺ ላይስማማሽ ይችላል። ምክንያቱም ቅባታማ ቆዳ ቀድሞውኑ ብዙ ዘይት ስለሚያመነጭ ቫዝሊን ሲጨመርበት ቆዳሽ ከመጠን በላይ ሙቀት ወይም ደግሞ ሂት እንዲሰማውና ሚላሪያ የሚባል የሙቀት ሽፍታ እንዲያመጣ ሊያደርገው ይችላል። ሌላው የሚገርም እውነታ ደግሞ ቫዝሊን ለቁስል ማዳኛ ያለው አቅም ነው። ቆዳ ሲላጥ ወይም ደግሞ ሲቆስል ሳይንሱ እንደሚናገረው ቁስሉ እርጥበት ሆኖ ከቆየ የበለጠ በፍጥነት ይድናል፣ ጠባሳም አይተውም። ቫዝሊን ቁስሉ ላይ አየር እንዳይገባ ስለሚዘጋ የቆዳ ህዋሳት በፍጥነት እንዲጠገኑ ምቹ ሁኔታን ይፈጥራል። በአንድ ወቅት የተደረገ ጥናት እንደሚያሳየው ቫዝሊን የተቀባና ያልተቀባ ቁስል በ50% በበለጠ ፍጥነት ይድናል። ይህ ማለት ቫዝሊን አንቲባዮቲክ ነው ማለት አይደለም።
ዝም ብሎ ቆዳሽ ራሱን እንዲያድር ከለላ ይሆናል ማለት ነው። ቫዝሊን ስትገዙ ሁልጊዜ 100% ፔትሮሊየም መሆኑን እርግጠኛ ሁኑ። አንዳንድ ጊዜ ሴንትድ ወይም ደግሞ ሽታ ያላቸው ቫዝሊኖች ለፊት ቆዳ ስሜታዊነት ወይም ደግሞ ሴንሲቲቪቲ ሊፈጥሩ ይችላሉ። በተለይ ደግሞ ከንፈርሽ ላይ ቫዝሊን ስትቀቢ ከንፈርሽን አስቀድመሽ በውሃ ማርጠብሽን እንዳትረሺ፣ አለበለዚያ ድርቀቱን ነው የምታፍኙ። በተጨማሪም ለአንቲ ኤጂንግ ወይም ደግሞ ለእርጅና መከላከያነት ያለው ጥቅም ከፍተኛ ነው። እድሜያችን እየጨመረ ሲሄድ የቆዳችን የተፈጥሮ ዘይት ይቀንሳል። ይህም ለቆዳ መጨማደድ ዋናው ምክንያት ነው። ቫዝሊን ያንን የጎደለ ዘይት ታክቶ ቆዳችን ሁልጊዜ የረጠበ እንዲመስል ያደርገዋል። አንድ የሚገርም ነገር ልንገራችሁ። ብዙ ውድ የሆኑ የአይን ክሬሞች ውስጥ ዋናው ግብአት ቫዝሊን መሆኑን ስንቶቻችሁ ታውቃላችሁ? ክሬሞቹ ውድ ናቸው። አንቺ ግን በትንሽ ብር በቫዝሊን ገዝተሽ የአይንሽን ዙሪያ በቀስታ ብትቀቢው ከውድ ክሬሞች በላይ መጨማደድን ይከላከልልሻል። አሁን አንድ ወሳኝ ማስጠንቀቂያ ልስጥሽ። ቫዝሊን መቀባት የሌለብሽ 3 ሁኔታዎች። አንደኛው ፊትሽ ላይ ንቁ የሆነ ብጉር ካለ፣ ምክንያቱ ደግሞ ቫዝሊን ሙቀትን ስለሚይዝ ባክቴሪያዎቹ የበለጠ እንዲራቡ ሊያደርግ ይችላል። ሁለተኛ፣ ፊትሽ ላይ ከፍተኛ የሆነ ቃጠሎ ወይም ደግሞ ሰንበር ካለ፣ ቫዝሊን ሙቀቱን ቆዳሽ ውስጥ አፍኖ ስለሚይዘው ቃጠሎ እንዲባባስ ያደርገዋል። ሶስተኛው ደግሞ በፈንገስ የሚመጣ ሽፍታ ካለብሽ ቫዝሊንን ፈጽሞ አትንኪ። ከነዚህ ውጭ ግን ቫዝሊን ለደረቅና መካከለኛ ቆዳ ላላችሁ ሴቶች ትልቅ ስጦታ ነው። በቁጥር ስንመለከተው አንድ ትልቅ የቫዝሊን ፓኬጅ ለ1 ዓመት ሊበቃሽ ይችላል። ይህ ማለት በቀን ውስጥ የምታወጪው ሳንቲም እጅጉን በጣም አነስተኛ ነው። በትንሽ ብር ትልቅ ለውጥ ማምጣት ማለት ይሄ ነው። ጥያቄ ካለሽ ወይም ደግሞ ቫዝሊን ተጠቅመሽ ያገኘሽው ለውጥ ካለ ኮሜንት ላይ ጻፊልኝ። ከየት ሀገር እያያችሁ እንደሆነ ኮሜንት ላይ አስቀምጡልኝ። የሁላችሁንም ታሪክ ማንበብ ደስ ይለኛል። መልካም ጊዜ።